ዓለማችን በአሁኑ ሰዓት ታይቶ በማይታወቅ ፍጥነት ወደ ሶስተኛው የዓለም ጦርነት አፋፍ እየተንደረደረች ትገኛለች። ከምስራቅ አፍሪካ አንስቶ እስከ ቀይ ባህር፣ ከአሜሪካ ረፍት የሌለው የዲፕሎማሲ እልህ እስከ መካከለኛው ምስራቅ የጦርነት ቀጠናዎች፣ ከምስራቅ አውሮፓ እስከ እስያ እያንዳንዱ ስፍራ በከፍተኛ ውጥረት ውስጥ ይገኛል። በአንድ በኩል የሀገራት የኒኩለር ፉክክርና ድንበር ተሻጋሪ ጥቃቶች፣ በሌላ በኩል ደግሞ የውስጥ አለመረጋጋቶችና ወረርሽኞች ምድራችንን ወደማትመለስበት ታላቅ ቀውስ ውስጥ እየገፋፏት ይገኛሉ። በትግራይ ክልል የህወሓት ታጣቂዎች ወጣቶችን በግዳጅ የማፈስ ሰፊ እንቅስቃሴ መጀመራቸው ከፍተኛ ስጋት ፈጥሯል። ከትግራይና አላማጣ የወጡ አዳዲስ መረጃዎች መላው ሀገርን በከፍተኛ ድንጋጤ ውስጥ ጥለዋል። ትግራይ እየጠራቻችሁ ነው በሚል መፈክር ወጣቶች ከየቤታቸው በግዳጅ የማፈስ ሰፊ ወታደራዊ እንቅስቃሴ መጀመሩን የዓይን እማኞች በምሬት መናገር ጀምረዋል። ይህም ሰፊ አዲስ አውዳሚ የጦርነት ስጋት እየፈጠረ ይገኛል። ዓለም ወደ ሶስተኛው የዓለም ጦርነት ለመግባት እየተገፋፋች ነው። የሩሲያ ድሮን የኔቶ አባል ሀገር የአየር ክልልን ጥሳ በመግባት የመኖሪያ ህንፃ ላይ ከባድ ጥቃት ፈጽማለች። በተመሳሳይ ሰዓት ደግሞ ሌላ የዓለም ክፍል ሲናጥ አፍሪካ በአደገኛ የኢቦላ ስጋት ውስጥ ወድቃለች። ሙሉ መረጃውን ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። ከትግራይ ክልል የሚወጡ መረጃዎች እጅግ አሳሳቢና ህዝቡን በከፍተኛ ጭንቀት ውስጥ የሚከቱ ሆነዋል። ከቅርብ ቀናት ወዲህ በክልል ውስጥ አስገዳጅ ወጣቶች ወታደራዊ አፈሳ እየተካሄደ መሆኑን የዓይን እማኞችና የፖለቲካ ፓርቲዎች በይፋ ማረጋገጥ ጀምረዋል። የሳልሳይ ወያኔ ትግራይ ፓርቲ ባወጣው አስቸኳይ መግለጫ ህወሓት እየፈጸመ ያለውን ይህን አስገዳጅ አፈሳ በአስቸኳይ እንዲያቆም ጥሪ አቅርቧል። ፓርቲው ይህን ድርጊት ለማስቆም የፖለቲካዊና ዲፕሎማሲያዊ ስራዎችን እንደሚሰራ ያስታወቀ ሲሆን በትግራይ ውስጥ ሌላ ዙር የእርስ በርስ ጦርነትና ደም መፋሰስ እንዳይከሰት በተጋሮች መካከል አስቸኳይ ውይይትና እርቅ እንዲደረግ ጠይቋል። ሁኔታው በተለይም በማዕከላዊና በሰሜን ምዕራብ ትግራይ ዞኖች እጅግ የከፋ ሆኗል። ነዋሪዎች እንደገለጹት በሽሬ፣ በአክሱምና በአድዋ ከተሞች ታጣቂዎች ወጣቶችን በግዳጅ እየወሰዱ ነው። በአሁኑ ሰዓት በአዲግራት እና በአደጋ ሐሙስ ከተሞች ተመሳሳይ የአፈሳ ዝግጅት መኖሩ ተጠቁሟል። አንድ ስማቸው እንዳይጠቀስ የፈለጉ መምህር እንደተናገሩት ድርጊቱ ከተጀመረ ሳምንታት ያለፈ ሲሆን የመቀሌ ከተማ ወጣቶች ግን ይህን አፈሳ በመቃወም ድርጊቱን ከሚያካሂዱ ታጣቂዎች ጋር ፊት ለፊት ተፋጠዋል። እድሜያቸው ከ18 ዓመት በላይ የሆኑ ወጣቶች ትግራይ እየጠራቻችሁ ነው በሚል ወረቀት እየታደለ ሲሆን ወጣቱ ከተደበቀ ደግሞ ወላጆቹ ልጆቹን እንዲያወጣ በህወሓት ታጣቂዎች እየተገደደ እንደሆነ ተገልጿል። በዚህ ምክንያት በሺዎች የሚቆጠሩ ወጣቶች ክልሉን ጥለው እየተሰደዱ ይገኛሉ። ይህ በእንዲህ እንዳለ በትግራይና አማራ ክልሎች መካከል ይገባኛል ጥያቄ በሚነሳበት አላማጣ ከተማ ላይ ያለው ድባብ ከቀን ወደ ቀን ወደ አስከፊ ደረጃ እየተቀየረ ነው። የቀድሞ የትግራይ ጊዜያዊ አስተዳደር የአላማጣ ከንቲባ የነበሩት አቶ ዝናቡ ደስታ እንደገለጹት አላማጣ በአሁኑ ሰዓት ምን እንደሚሆን የማይታወቅባት፣ ቀማኛና ዘራፊ የበዛባት፣ ማን እንደሚመታና እንደሚገደል የማይታወቅባት የውጊያ ቀጠና ሆናለች። መሳሪያ ያነገቡ ታጣቂዎች ከተማዋን ወረዋታል። የሚያሳዝነው ለአመታት ተፈናቅለው መጠለያ ላይ ያሉ ምስኪን ሰዎች ሳይቀሩ ልጆቻችሁን ለጦርነት ስጡን፣ ካልሰጣችሁን እንገፋችኋለን እየተባሉ ነው። የወሎ ራያ አማራ ማንነት አስመላሽ ኮሚቴ አካል የሆኑት አቶ ኃይሉ አበራም ህዝቡ በከፍተኛ ስቃይ ላይ መሆኑና ወጣቱ እየተፈናቀለ መሆኑን አረጋግጠዋል። የፌዴራል መንግስት በአስቸኳይ ጣልቃ ካልገባ ነገሩ እጅግ የከፋ ይሆናል ተብሏል። እንደነዚህ አይነት ፈጣን መረጃዎች በየቀኑ እንዲደርሱ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ በሀገር ውስጥ ያለው ስጋት ሳያበቃ ከአፍሪካ ቀንድ ሌላ ትልቅ አስደንጋጭ ወረርሽኝ መላው አህጉርን እያናወጠ ይገኛል። የአፍሪካ በሽታዎች መከላከያና ቁጥጥር ማዕከል አፍሪካ CDC ዋና ዳይሬክተር ዶክተር ዣን ካሴ ባወጡት አስቸኳይ መግለጫ በኮንጎ ዲሞክራቲክ ሪፐብሊክ የተከሰተው አደገኛ የኢቦላ ወረርሽኝ ወደ 12 የሚጠጉ የአፍሪካ ሀገራት ሊሰራጭ እንደሚችል ጠንካራ ማስጠንቀቂያ ሰጥተዋል። ይህ ወረርሽኝ ከ10 ዓመታት በፊት በምዕራብ አፍሪካ ከተከሰተው ቀጥሎ በታሪክ ሁለተኛ ትልቁና አስከፊ የኢቦላ ወረርሽኝ ተብሏል። ይበልጥ የሚያስደነግጠው ግን አሁን የተከሰተው የኢቦላ ዝርያ ቡንዲ ቡጎ የተባለ ሲሆን እስካሁን ድረስ ምንም አይነት የተፈቀደ ክትባት ሆነ ፍቱን መድኃኒት የለውም። ዳይሬክተሩ ይህ ዝርያ ከተገኘ 19 ዓመታት ቢሆኑትም ክትባት ያልተሰራለት በአፍሪካ ስለተገኘ ብቻ እንደሆነና አሜሪካን ወይም አውሮፓ ቢሆን ኖሮ ክትባቱ ከቆየ መገኘቱን በምሬት ገልጸዋል። ይህን ተከትሎ የኢትዮጵያ ጤና ሚኒስቴር እጅግ አስቸኳይ እርምጃ ወስዷል። በአገሪቱ ሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች ላይ በተለይም በቦሌ ዓለም አቀፍ አውሮፕላን ማረፊያ በሚያርፉ እያንዳንዱ ተጓዦች ላይ እጅግ ጠንካራ የልየታና የቅኝት ቁጥጥር ተጀምሯል። የከፋ አደጋ ቢከሰት እንኳን የሀገሪቱ የጤና ተቋማትና የሕክምና ግብዓቶች በአስቸኳይ ጊዜ ዝግጁነት መመሪያ እንዲቀመጡ ተደርጓል ማለታችን ይታወሳል። ይህ በእንዲህ እንዳለ ከዓለም አቀፉ የፖለቲካ መድረክ ሌላ ትልቅ ትንቅንቅ እየተሰማ ነው። በአሜሪካና በኢራን መካከል ላለፉት 89 ቀናት ለዘለቀው ከባድ ውጥረቱ መፍትሄ ለመፈለግ ዋይት ሃውስ የ95% ስምምነት ላይ መድረሱን አስታውቋል። የዶናልድ ትራምፕ አስተዳደር ምክትል ፕሬዝዳንት ጄዲ ቫንስ እንደተናገሩት
ድርድሩ በጥሩ ሁኔታ እየሄደ ቢሆንም አሁንም በኢራን የዩራኒየም ማበልጸግ መርሃ ግብር ላይ ያልተስማሙበት ቀይ መስመር እንዳለ ጠቁመዋል። የዋይት ሃውስ የካቢኔ አባላት እንደሚሉት ግን ኢራን ከዚህ በፊት ተገምቶ በማይታወቅ እጅግ በጣም ግዙፍና አስደንጋጭ ኮንሰንሰስ ለአሜሪካ እጅ ለመስጠት ተገዳለች። የሆርሙዝ ባህር መስመር ሙሉ በሙሉ ክፍት እንዲሆን ተስማምታለች። ነገር ግን ትራምፕ ሙሉ በሙሉ እስካልፈረሙ ድረስ ምንም የዚህ ውጥረት መጨረሻ አይታወቅም። በሌላ በኩል ሩሲያ በበኩሏ በዓለም ላይ ሌላ የጦርነት ቀጠና እየተዘጋጀ መሆኑን በማስገንዘብ አስፈሪ ማስጠንቀቂያ ሰጥታለች። የሩሲያ ብሔራዊ ደህንነት ምክር ቤት ጸሐፊ ሰርጌይ ሾይጉ በሞስኮ በተካሄደ ዓለም አቀፍ የደህንነት ፎረም ላይ እንደተናገሩት ጃፓን የአጭርና መካከለኛ ርቀት ሚሳኤሎችን በመታጠቅ ወታደራዊ አቅሟን ለማሳደግ በከፍተኛ ሁኔታ እየጣረች ሲሆን አሜሪካ ደግሞ በእስያ አህጉር የእስያ ኔቶን ለመመስረት ረቂቅ አዋጅ አዘጋጅታለች። ይህ አካሄድ በእስያ ፓሲፊክ ቀጠና የኒኩለር ጦርነት መሳሪያዎች እንዲስፋፉ በር የሚከፍት በመሆኑ ሩሲያ በከፍተኛ ሁኔታ እንዳሳሰባት ገልጸዋል። ውድ ተመልካቾቻችን ዓለም በጦርነት አፋፍ ላይ ባለችበት በዚህ አደገኛ ሰዓት ፈጣንና ትክክለኛ መረጃ ለማግኘት አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ራስዎን ለፈጣንና ታማኒ መረጃዎች ቅርብ ያድርጉ። ዓለምን ይበልጥ ወደ ሶስተኛ የዓለም ጦርነት አፋፍ የገፋፋው ክስተት የተከሰተው በትናንትናው ዕለት ነው። የኔቶ አባል በሆነችው ሮሜኒያ ውስጥ የሩሲያ ገዳይ ድሮን የመኖሪያ ህንጻ ላይ ከባድ ጥቃት ፈጽሟል። በዩክሬን ድንበር አቅራቢያ በምትገኘው ገላቲያ ከተማ ላይ የሩሲያ ጦር በዩክሬን ሲቪል መሰረተ ልማቶች ላይ ጥቃት ሲሰነዝር አንዷ የሩሲያ ድሮን የኔቶ አባል ሀገር በሆነችው ሮሜኒያ የአየር ክልል ህንጻ በመግባት በአንድ መኖሪያ ህንጻ ላይ ጥቃት አድርሳለች። ፍንዳታው ከፍተኛ እሳት ያስነሳ ሲሆን 2 ሰዎች ለአደጋ ተዳርገዋል። በደርዘን የሚቆጠሩ ዜጎች ደግሞ ከቀያቸው እንዲፈናቀሉ አድርጓል። ይህ የኔቶ አባል ሀገር መመታት ህብረቱ በሩሲያ ላይ ቀጥተኛ ወታደራዊ እርምጃ እንዲወስድ ሊያስገድደው እንደሚችል ከፍተኛ ስጋት ፈጥሯል። ውድ ተመልካቾቻችን ዓለም በጦርነት አፋፍ ላይ ባለችበት በዚህ አደገኛ ሰዓት ፈጣንና ትክክለኛ መረጃ ለማግኘት አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ራስዎን ለፈጣንና ታማኒ መረጃዎች ቅርብ ያድርጉ። ዓለም በአሁኑ ሰዓት በሁለት ትልልቅ የእቶን እሳት መካከል ትገኛለች። በአንድ በኩል በታላላቅ ሀገራት መካከል የሚቀጣጠለው የጦርነት ነበልባልና የድሮን ጥቃቶች የኔቶ ድንበር ድረስ ሰብረው እየገቡ ነው። በሌላ በኩል ደግሞ የማይታይ ገዳይ ወረርሽኝ አፍሪካን እያሰጋት ይገኛል። በሀገራችንም በትግራይ ክልልና አላማጣ እየታየ ያለው ይህ የጦርነት ድባብና የወጣቶች እጣ ፈንታ ነገ ሀገራችንን ወደ ምን አይነት አቅጣጫ ሊወስዳት እንደሚችል እያንዳንዳችን በጥብቅ ልናስብበት የሚገባ ጉዳይ ነው። ይህ መረጃ ለሁሉም እንዲደርስ ቪዲዮቻችንን ላይክ እና ሼር ማድረጋችሁን አትርሱ። ሰላም ለሀገራችን።